ጥምቀት ኦብቪየስ እናንተ ጋር የህፃናት ጥምቀት ስላለ ማለት ነውና እኛ ህፃናትን እናጠምቃለን ልክ ሉተራን እንደሚያጠምቁት እንደዛው ነው እኛም ምናምነው ይላል ብዙ ጊዜ ማለት ነውና አብራሩም የናንተን ዶክትሪን ወይም ቲቺንግ ግን እንደዛ ብለው ክሌም ያደርጋሉ እና በሉተራን የህፃናት ጥምቀት እንዴት ነው የህፃናት ጥምቀት እሱ ላይ እንድታወራ እስቲ ዮሲዬ ከፊ ሰላም ላንተ እንዴናችሁ ሌሎቻችሁም ወንድሞች እህቶች ደህና ናችሁ እግዚአብሔር ይመስገን የሉትራን የህፃናት ጥምቀትን ሐሳብ ያው ከኦርቶዶክስ በክሊርሊ ይለያያል ምንም ጥያቄ የለውም የኦርቶዶክስ ቤተክርስቲያን የህፃናት ጥምቀትን በሚመለከት ያው አንዳንድ ዲስአግሪመንቶች ቢኖሩም ግን በዋናነት ህፃናት የሚጠመቁት በቤተሰቦቻቸው እምነት አማካኝነት እንደሆነ ነው የሚነሳው ሉትራን ጋር ስትመጣ እንደዚህ አይነት ዲዛግኔት የተደረገ የእንትን የለም ስታንድ የለም በቤተሰቦቻቸው እምነት ልጆች ይጠመቃሉ የሚለው ጽንሰ ሐሳብ ለሉትራን ባድ ነው ወይም ደግሞ ቅቡልነት የለውም እግዚአብሔር እያንዳንዱን ሰው እንደ አንድ ሰው ነው የሚመለከተው ስለዚህ ጥምቀትን ስናስብ የቤተሰብ እምነት ፋይዳ የለውም ያው የሚነገር እግዚአብሔር ቃል ወሳኝነት አለው ይሄ ወርድ ኦፍ ኢንስቲትዩሽን የሚባል ነገር አለ ያ ነው ትልቁ ወሳኝ ነገሩ በጥምቀት እንዴት ነው የምንመለከተው ከተባለ እንደ አንድ ውሃ ሳይሆን የእግዚአብሔር ቃል የተዋሃደው ውሃ ወይም የከበረ ቅዱስ ውሃ ተብሎ በተለያዩ አይነት መንገዶች ይገለጣል ሶ ከዋጋር የተዋሃደው የእግዚአብሔር ቃል ህፃኑ በሚጠመቅበት ጊዜ ዳግም ውልደትን ይሰጠዋል ከውርስ ኃጢአት ያጥበዋል ያነጻዋል አዲስ ፍጥረት ያደርገዋል ወደ እግዚአብሔር መንግስትም ይቀላቀለዋል ተብሎ ይታመናል ሶ ይሄ የመጀመሪያው ዲፈረንስ ነው ያው እነሱ ከቤተሰብ አንፃር ሲሉ የሚያነሷቸው ማስረጃዎች አሉ እነሱ ራሳቸው መተው ቢያወሩበት የተሻለ ነው የሚሆነው ህፃናትን ጥምቀት በሚመለከት መጽሐፍ ቅዱሳዊ ነው በሚለው ጉዳይ ላይ ሰፊ ማብራሪያዎች አሉ ለምሳሌ እንደቅን አንደኛው ትልቁ መከራከሪያ በሉትራን ቤተ እምነት ውስጥ ቅድመ ግንዛቤያዊ ቋጣዊ ፕሪሰፖዚሽን ፑል የሚባለው ሰፊ ማብራሪያ ይጠይቃል አንድ እሱን ምናነሳው መሟገቻ ነጥብ ነው presumption ፑል ወይም ደግሞ presumption ፑል የሚለው ቅድመ ግንዛቤ ቋጥ የሚባለው ወደ ይሁዲነት እምነት ይመጣል በይሁዲነት እምነት ውስጥ እንዴት ህፃናት ስፍራ እንደነበራቸው ያትታል በግሪኮ ሮማን ዓለም ውስጥ ራሱ ህፃናት ምን አይነት ስፍራ እንደነበራቸው በማንሳት ህፃናት እንደ አንድ የሃይማኖት ማህበረሰብ አካል ተደርጎ ይታዩ እንደነበር በቀደሙት ዘመናት ታሪካዊ ዳራውን ያነሳ ይተነተናል ከዛ በተጨማሪ ሁለተኛው የሚነሳው የከርሰ ምድር ቁፋሮ ውጤቶች በተለይ በመጀመሪያው አራቱ ክፍለ ዘመናት በቤተክርስቲያን ታሪክ ውስጥ የህፃናት ጥምቀት ጉዳይ አዲስ ጉዳይ እንዳልነበረ በተለይ ጆአኪም ጀርማን የሚባል የሉትራን የታወቀ ጸሐፊ ኢንፋንት ባፕቲዝም in the first 4 centuries በሚለው መጽሐፍ ላይ በደንብ ሄዶበታል ተጨባጭ ሆኖ የአርኪኦሎጂካል ወይም ደግሞ የከርሰ ምድር ቁፋሮ ማስረጃዎችን በመጽሐፍ ውስጥ አካቶ አስቀምጧል ለምሳሌ በልጅነታቸው ገና በጨቅላነታቸው የሞቱ ህፃናት መቃብር ላይ ጻፉ የነበሩ ኢንስክሪፕሽንስ ጽሁፎችን በማንሳት እንዴት ህፃናት ክርስቲያኖች እንደነበሩ ገና በኢንፋንት በጨቅላ ህፃንነታቸው የሞቱ ህፃናት ክርስቲያኖች እንደነበሩ የሚያሳይ እግዚአብሔር አገልጋዮች ባሪያዎች የሚሉ ገለጣዎች ሁሉ እንመለከታለን ሶ የነበረ ነገር ነው እንደዚህ አይነት ነገር ባይኖር ህፃናት ጨቅላ ሆነው ሲሞቱ የእግዚአብሔር ባሪያ ሊባሉ የሚችሉበት ምንም ማግባብ የለም ጥምቀት ባይኖር ማለት ነው እግዚአብሔር ባሪያዎች ስሌቭ ኦፍ ጋድ የሚሉ ገለጻዎች ለምሳሌ ጆአኪም ጀርማን የሚያነሳው ማስረጃ እናንሳ ካልን ዮአቲከስ የሚባል ለምሳሌ በሮም ምድር በ200 ዓመተ ምህረት ገደማ የነበረ ህፃን ነውና ይሄ ህፃን ሲሞት እድሜው 1 ዓመት ከ3 ወር ገደማ ከ3 ቀን እንደሚሆን የመቃብር ላይ ኢንስክሪፕሽኑ ጽሁፉ ምን ይላል አውጣኪያስ የተወደደ ልጅ እግዚአብሔር ባሪያ በሚል ገለጻ ተቀምጧል ኢንስክሪፕሽኑ ላይ ማለት ነውና የእግዚአብሔር ባሪያ የሚለው መጠሪያ የመጣው ልጁ ከመጠመቁ ጋር ተያይዞ እነዚህ አርኪኦሎጂካል ፋይንዲንጎች ምንድነው ልብ ወለድ አይደሉም በመጀመሪያው ቤተክርስቲያን ከሐዋርያት ቀጥሎ በመጣችው ቤተክርስቲያን ውስጥ የነበረ ልማድ ነው
ሌሎች ማስረጃዎችም የኢዮቲከስን አነሳው እንጂ ኩሪያኮስ፣ ዲዮናሲዮስ፣ ፓምፖኒየስ፣ ፎርቹናታ እየተባለ አፑራኔዎስ፣ ታይኪ፣ ኢረን፣ ማርኪያነስ እነዚህ የጠቀስኳቸው ሁሉ በሶስተኛው በሁለተኛው ክፍለ ዘመን የነበሩ ህፃናት በሞቱበት በተቀበሩበት ስፍራ የተጻፉ የመቃብር ላይ ኢንስክሪፕሽንስ ወይም ደግሞ ጽሁፎች ናቸው። ህፃናት በዛ ጊዜ እንደ እግዚአብሔር አገልጋዮች እንደ እግዚአብሔር ልጆች ጥምቀትንም እንደወሰዱ ተደርጎ የሚቀርቡባቸው ማስረጃዎች ናቸው። ሁለተኛ የሚነሳው ማስረጃ ይሄ ከታሪክ አንጻር ነው። ወደ መጽሐፍ ቅዱስ ስንመጣ የሚነሳው የታወቀ የሉትራን መከራከሪያ ነጥብ የህፃናት ጥምቀትን በሚመለከት ይሄ የግሪኩ ኦይኮስ ፎርሙላ ብለን የምንጠራው ማለት ነው። በግሪክ ኦይኮስ ማለት ቤተሰብ ማለት ነው። ይሄ ሁላችሁም ታውቁታላችሁ ብዬ አስባለሁ። በሉትራን ቤተክርስቲያን ውስጥ በጣም አዲስ ኪዳን ላይ የተደጋገሙ ገለጣዎችን ለምሳሌ ጳውሎስ አንደኛ ቆሮንቶስ ምዕራፍ 1 ቁጥር 16 ላይ የእስጢፋኖስንም ቤተሰቦች ደግሞ አጥምቄያለሁ ብሎ ቤተሰብ የሚል ቋንቋ ሲጠቀም እናያለን። እና ቤተሰብ በሚለው ማዕቀፍ ውስጥ አደልትስ ብቻ ናቸው ብለን መከራከር አንችልም፣ ወይም ጎልማሶች ብቻ አይደለም መከራከር አንችልም። ምክንያቱም በግሪኮ ሮማን ዓለም ውስጥ በአይሁድ ቤተሰብ ውስጥም ቤተሰብ የሚለው ጨቅላ ህፃናትም እንደሚያካትት ከብሉይ ኪዳን ሄዶ ማስረዳት ይቻላል። ለምሳሌ ዮሴፍ ዘፍጥረት 45:18 ላይ አባታችሁንና ቤተሰቦቻችሁን ይዛችሁ ወደ እኔ ኑ፣ እኔም የግብፅን ምድር በረከት ሁሉ እሰጣችኋለሁ፣ የምድሪቱንም ስብ ትበላላችሁ እያለ በሚናገር ቤተሰብ በሚለው ቋንቋ ውስጥ ወረድ እያለን ወደ ቁጥር 19 ስንወርድ አውደ ንባቡ እንደው ሰፊ ትንታኔ እንዳላቀርብ ብዬ ነው ካለን ጊዜ አንጻር እና ቤተሰብ የሚለው ውስጥ ከአንደኛ ሳሙኤል ምዕራፍ 1 ከ1 ጀምሮ የህፃናት ቤተሰብ በሚለው ውስጥ ህፃናት እንደሚካተቱ ማሳየት ይቻላል። ዘፍጥረት 17:23 ስለ አብርሃም የተነገረው አብርሃም ልጁን እስማኤልን በቤቱም የተወለዱትን ሁሉ በብሩም የገዛቸው ሁሉ ከአብርሃም ቤተሰብ ወንዶችን ወሰደ፣ የቁስሎቻቸውን ስጋ እግዚአብሔር እንዳለው በዚያ ቀን ገረዘ እያለ የሚናገረው ቤተሰብ በሚለው ማዕቀፍ ውስጥ የሚካተቱትን ትመለከታለህ። እና ኦይኮስ ፎርሙላ አዲስ ኪዳን ላይ አንደኛ ቆሮንቶስ 1:16 ላይ ብቻ ሳይሆን እንደምናስታውሰው የፊልጵስዩስ ከተማ ነዋሪ የሆነችው ሊዲያ እንኳን ከነቤተሰቧ እንደተጠመቀች እንመለከታለን። የምኩራብ አለቃው ቅሪዮስ በሚባለው ሐዋርያት ሥራ 18:8 ላይ ከነቤተሰቡ መጠመቁን እንመለከታለን። እና በጣም ብዙ ማስረጃዎች ማቅረብ ይቻላል በአዲስ ኪዳን። ይሄ ኦይኮስ ፎርሙላ ወይም ደግሞ ቤተሰብ የተጠመቁባቸው ክፍለ ንባባትን ሄደን ስንመለከት በርደን ኦፍ ፕሩፉ አይደለም ህፃናትን ያካትት የሚባል ከሆነ በርደን ኦፍ ፕሩፉ የሚያርፈው ህፃናትን ያካትት የሚለው ሰው ማስረጃ እንዲያቀርብ ነው። ነገር ግን ህፃናት በቤተሰብ በሚለው በግሪኮ ሮማን በዛ ጊዜ በነበረው እና በአይሁድ ማህበረሰብ ውስጥ ከብሉይ ኪዳን እንኳን ተነስተን ስናብራራ ህፃናት የሚለው በነ ያዕቆብም በነ አብርሃምም በነ ሌሎቹም ቤተሰብ በሚለው ውስጥ ህፃን እንደተካተቱ ማስረጃዎችን ተጨባጭ የብሉይ ኪዳን ማስረጃዎችን ማንሳት ይቻላል። ይሄ ሁለተኛው ምናልባት ሶስተኛው ማስረጃ ነው፣ ይሄ ኦይኮስ ፎርሙላ የሚባለው ማለት ነው። ሌላው ምናልባት ቴዎሎጂካል ዲስከሽን ሊጠይቅ ይችል ይሆናል። በተለይ እዚህ ላይ የሚነሳው ጠንካራ መሟገቻ መጽሐፍ ቅዱሳዊ ማስረጃ ቴዎሎጂካል የሆነ ማስረጃ አለን ብለን የምንከራከረው የህፃናት ጥምቀትን በሚመለከት ለምሳሌ ጌታ ኢየሱስ ክርስቶስ የደቀ መዝሙርነትን የማድረግ ተልእኮ ሲሰጥ የምናውቀው ይሄ ታላቁ ተልእኮ በተለምዶ የሚባለው ማለት ነው። ማቴዎስ 28:19 ላይ ሂዱ አሕዛብን ሁሉ ነው የሚለው። አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስም እያጠመቃችኋቸው ደቀ መዛሙርቴ አድርጓቸው ይላልና አሕዛብ ሁሉ የሚለው አረግ በማንኛውም እድሜ ክልል ውስጥ የሚገኙትን ሰዎች ሁሉ የሚያካትት ነው። ህፃናት የሰው ልጅ ዝርያ አንድ አካል በመሆናቸው ምክንያት ከዚህ ዓለም አቀፋዊ ትእዛዝ የጎደሉ ናቸው ብሎ መከራከር አይቻልም። አሕዛብ ሁሉ በሚለው ማዕቀፍ ውስጥ የተለያየ የማህበረሰብ እርከን የተለያየ እድሜን የሚያካትት ነው። ኖ ይሄ ደቀ መዝሙር የማድረጉ ተልእኮ ህፃናትን አያካትትም ከተባለ ጌታ ኢየሱስ ይህን ትእዛዝ ሲሰጥ ደቀ መዝሙር የማድረግ ትእዛዝ ሲሰጥ የተወሰነ እድሜ ክልልን አስቦ ነው የሰጠው ወደሚል ይመጣል። ይሄ አደገኛ ነው የሚሆነው፣ ምክንያቱም ክፍሉ ላይ እንደዛ የሚያስረዳ ነገር የለም። ሁሉም ነው የሚለው፣ አሕዛብ ሁሉ ነው የሚለው። ሌላው ማስረጃ ቴዎሎጂካል ማስረጃ ቅድም
ያነሳውላችሁ ምንድነው ዋይድ የሆነ ሰፋ ያለ ማስረጃዎችን ነው። አሁን ያው እያጠበቅኩ መጣው ቴዎሎጂካል የሆኑ ማስረጃዎች ለምሳሌ የእግዚአብሔር መንግስትን መሰረታዊ ባህሪ በሚመለከት ማርቆስ 10:14 ላይ ጌታ ኢየሱስ ክርስቶስ የተናገረውን የምናስታውስ ከሆነ ሕፃናት ወደ እኔ ይመጡ ዘንድ ተዋቸው የሚለው ቃል እና ሕፃናት የሚለው በጌታ በኢየሱስ ንግግር ውስጥ ምን አይነት ስፍራ እንዳለው ስታያቸው ወደ እኔ ይመጡ ዘንድ አትከልክሏቸው ይልና ለምን የእግዚአብሔር መንግስት እንደነዚህ ላሉት ናትና እንዴ የእግዚአብሔር መንግስት ማመን ስላልቻለ ሕፃን መግባት አይችልም የሚል ክርክር ለሚያነሱ ሰዎች ማመን አይችልም የሚለው ራሱ ትምህርተ ጥቅስ ውስጥ እናስቀምጠው ምክንያቱም ማመን ጉዳይ ራሱ ከእግዚአብሔር የሚሰጥ ነው ብለን ነው እኛ የምናምነው። ሰውየው አገናዝቦ ምናምን በማሰላሰል ችሎታ ወይም ደግሞ መልካምና ክፉን በመለየት ችሎታው ክርስቶስን መረጠ በወንጌል ሰበካ ወቅት ብለን አናስቀምጥም። እግዚአብሔር የጸጋውን ብርሃን በልቡ አብርቶ የሚሰበከው ወንጌልን መመልከት እንዲችል ሙት የሆነውን ሰው አነቃውና ያንን እንዲያደረገው ስለዚህ በጸጋው አማካኝነት ነው ራሱ እምነቱ ብለን ስለምናስረዳ ይሄ ሕፃናት ስለማያምኑ ያድኑ የሚለው ትምህርት ብዙ እኛ ጋር ስፍራ የለውም። ግን የማርቆስ 10:14ን ስናይ ወደዚህ ወደ ማመን አለማመን እንኳን ክርክር ሳንገባ ክፍለ ንባቡ በግልጽ የሚያስቀምጠው ጌታ ኢየሱስ ሕፃናት ወደ እኔ ይምጡ ነው የሚለው፣ አትከልክሏቸው ይላል። ሕፃናት የሚለው አትከልክሏቸው ሲል ጌታ ኢየሱስ ምን ለምንድን ሲል የእግዚአብሔር መንግስት እንደዚህ ላሉት ናትና እንዴ በቁም ያሉ እኮ ደቀ መዛሙርት አሉ ማገናዘብ የሚችሉ ማውጣት ማውረድ የሚችሉ ለመንፈሳዊ ጉዳይ አይደለም ለማህበራዊ ለየትኛውም ጉዳይ ለዚህ ምድር የነቁ ኮግኒቲቭ አእምሮአዊ ዕውቀታቸው የበሰለ የምንላቸው የሱ ተከታዮችና ህዝቦች ክራውድ ባለበት አውድ ውስጥ ነው እኮ የእግዚአብሔር መንግስት እንደዚህ ላሉትና ብሎ የሚናገረው። ለሕፃናት እንዴ አይሆንም ጥምቀት አይገባቸውም ለምንላቸው ሕፃናት ማመን አይችሉም ለምንላቸው ሕፃናት ጌታ ግን ምን ይላቸዋል? ወደ እኔ ይምጡ አትከልክሏቸው። እንደውም አትከልክሏቸው ብቻ አይደለም የእግዚአብሔር መንግስት እንደዚህ ላሉት ናትና ሁሉ ብሏልና ጌታ ኢየሱስ የእግዚአብሔር መንግስት ለሕፃናት ይገባል ባለበት ሁኔታ አይገባም ማመን አይችሉም ብሎ መግደፍ ከጌታ ንግግር ጋር መጋጨት አይሆንም ወይ ነው ሌላኛው የሚነሳው ቴዎሎጂካል ስትሮንግ የሆነው አርጊውመንት። ሌላው መከራከሪያ የጥምቀት ቀደም አንስቼዋለሁ በተወሰነ መንገድ ስጦታ ነው። ድነትን ስናስብ የእግዚአብሔር ነፃ ስጦታ ነው፣ ጸጋ ነው። ኤፌሶን 2:8 አንደኛ ቆሮንቶስ 12 ደግሞ አንበብ ብንችል ድነት ሙሉ ለሙሉ በእግዚአብሔር ጸጋ ላይ ጸና ነው። ሕፃናት ለዚህ መጽሐፍ ቅዱስ አይነት አንዱ ማሳያ መሆን ይችላል። አንድ ሕፃን በምርምር ማመን ወይም ደህንነቱን በራሱ ማግኘት አይችልም በፍጹም። በሕፃናት ጥምቀት ውስጥ ብቸኛው ተንቀሳቃሽ ኃይል የእግዚአብሔር ኃይል ብቻ ነው። ድነት እግዚአብሔር ድነት የሚመሰገነው አዳነ የሚባለው እግዚአብሔር በትብብር አይደለም። ሰው ተባብሮ ከእግዚአብሔር ጋር ስላመነ በቃ ድነቱ ሊመሰገን አይችልም። በነገራችን ላይ አሁን እንግዲህ የሉትራን ዶክትሪን ነው ማለት ድነት የከበረና ላዕላይ ሆነ እንዳላማሰንደቅ እግዚአብሔርን አዳኝነት ኃያልነት የማዳን ችሎታ እንደው የሚደነቀው ሰው ምንም አይነት ሚና ሳይኖረው ሲቀር እግዚአብሔር በጸጋው አማካኝነት ያንን ሕፃን እንዲያምን ሲያደርገው ነው። ሙት የሆነው ሰው ካመነ በእግዚአብሔር ጸጋ አማካኝነት ዋይናት ሕፃናት ይሄ እግዚአብሔርን ጸጋ ነው ታላቅነት ምናየው። እንደውም በሉትራን ትምህርት ፕራውድ የምናደርግበት አንዱ በትምህርቱ ነው የምለው እግዚአብሔርን ጸጋ ከፍ የሚያደርግ እግዚአብሔርን አዳኝነት ያለምንም የሰው ሱታፊ ተሳትፎ ከፍ አድርጎ እንዳላማ ሰንደቅ የሚያብለ ምንድነው የሚያሳይ ነው የሚያደምቅ ነው። እግዚአብሔር ብቻ ነው በማዳን ስራ ውስጥ የሚታየው። ሌላው በጣም ወሳኙ ሌላው መሟገጃ በሉትራን ትምህርት ውስጥ የሕፃናትን ጥምቀት በሚመለከት ጳውሎስ ቆላሲያስ ምዕራፍ 2 ቁጥር 11 እስከ 12 ያነሳው መሟገቻ ነው። እቺ በጣም ወሳኝ የሆነች መሟገቻ ናት። ቆላሲያስ ምዕራፍ 2 ከ11 እስከ 12 ጳውሎስ ምንድነው የሚለው? የብሉይ ኪዳንን ግርዘት ያነሳና የብሉይ ኪዳን ግርዘት በአዲስ ኪዳን ጥምቀት እንደተተካ አድርጎ ያስቀምጣል። የብሉይ ኪዳን ግርዘት ሁላችሁም እንደምታውቁት ሕፃናት ገና በ8 ቀናቸው ማገናዘብ በሰው አእምሮ ማገናዘብ አይችሉም በሚባሉበት ጊዜ ነው ግርዘት የሚያከናውኑት። ለአብርሃም የተገባው ኪዳንን ስናይ አንዱ የኪዳኑ አካላዊ ማረጋገጫ ግርዘት ነው፣ ሸለፈታቸው መነሳቱ ነው ሕፃናት። ሴቶች ጋር ስንመጣ ያው የብሉይ ኪዳን ማስረጃ ማለት ሴቶች ግርዘት ስለማያከናውኑ እንዲሁ ባይ ዲፎልት የአይሁድ ማህበረሰብ አካል ተደርገው ይወሰዳሉ። ሴቶችም ሆኑ ወንዶች
ወደ አይሁድ ማህበረሰብ እንደተቀላቀሉ የሚቆጠረው በሕፃንነታቸው ነው። ወንዶቹ በግርዘት ሴቶቹ በመወለድ እንደዚሁ የዛ ማህበር ተካፋይ ተደርገው ይቀመጣሉ። የኪዳኑ ማረጋገጫ አካላዊ መገለጫ አካላዊ ግርዘት ነው። የብሉይ ኪዳን ሰዎች ማለት ሕፃናቶቻቸው በተሰጠው ኪዳን አማካኝነት ገና ማገናዘብ በማይችሉ ሰዓት ተገርዘው የብሉይ ኪዳን አካል ከሆኑ ያለምንም የነሱ ሚና የኪዳኑ አካል ከሆኑ ይሄ ደግሞ ግርዘት የአዲስ ኪዳን ጥምቀት ተብሎ በቆላስይስ 2:11 ላይ ከተቀመጠ ዋይናት የተሰራው ንጽጽር ጳውሎስ የሰራው ንጽጽር ጥምቀቱም ላይ መስራት አለበት። ለግርዘት እድሜ ዋና ነገር ካልሆነ ግርዘት ደግሞ የጥምቀት ቅድመ ማሳያ ከነበረ ሕፃናት እድሜያቸውን ቆጥረን እናጥምቅ የሚለው ነገር ትርጉም የለውም ማለት ነው። ምክንያቱም ብሉይ ኪዳን ሕፃናት ሕጉን መረዳት ከመቻላቸው ከረጅም ጊዜ በፊት በተወለዱ በ8ኛው ቀን በግርዘት አማካኝነት ወደ እግዚአብሔር ኪዳን ማህበረሰብ ይገቡ ከነበረ የሉትራን ስነ መለኮት እግዚአብሔርን ቃል መሰረት በማድረግ ጥምቀትን የዚህ ስርዓት ፍጻሜ አድርጎ ይመለከታል። ይህም መሰረት የሆነ የጳውሎስ እይታ ልጆች ገና ከህይወታቸው መጀመሪያ ጀምሮ በጸጋ ወደ አዲሱ ኪዳን እንዲገቡ ያስረዳል ብለን እናስቀምጣለን። ስለዚህ ይሄ ምንድነው ግርዘት የሕፃንን እድሜ ካላገሸሽ ካላደረገ እና ምንድነው ጥምቀት የግርዘት ምንድነው የአዲስ ኪዳን ፍጻሜ ከሆነ እድሜ የሚባለው ነገር እዳዝን ማተር ነው፣ የእግዚአብሔር ጸጋ ነው ዋናው የሚል ነው። ሌላኛው ሌላ ማንሳት ካስፈለገ ሐዋርያት ሥራ ምዕራፍ 2 ከቁጥር 38 ጀምሮ የሕፃናትን ጥምቀት በሚመለከት ይሄ ሌላኛው የሚነሳ ጠንካራ መሟገቻ ነው። ጴጥሮስ ምንድነው ያለው? ንስሐ ግቡ፣ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ፣ የመንፈስ ቅዱስ ስጦታ ትቀበላላችሁ ይላል። አሁን ብዙ ጊዜ ጥምቀት ስርዓት ነው ብሎ ለሚያስቡ ጴንጤቆስጣውያን ወንድሞቻችን የምናነሳው አንዱ ሐሳብ እንዴት ነው ጥምቀት ስርዓት ብቻ ሊሆን የሚችለው? በጴጥሮስ ንግግር እንኳን ንስሐ ግቡ ካለ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስም ተጠመቁ ይላል። ጥምቀት የኃጢአት ስርየትን ይሰጣል ምንለው ለዚህም ነው። መታጠብ ነው። ጥምቀት ስርዓት አይደለም። የጌታ የኢየሱስ ክርስቶስ ስም ማለትም የአብ የወልድ መንፈስ ቅዱስ ስልጣን የሚጠቀስበት እንደመሆኑ መጠን ጥምቀት ዝም ብሎ ስርዓት ሊሆን አይችልም። የኃጢአት እጥበት ንጽህና የምናገኝበት ነው ጥምቀት። ይሄንን ያወራና ምን ይላል? የተስፋው ቃል ለእናንተና ለልጆቻችሁ ነው ይላል። የኃጢአት ስርየት በጥምቀት በኩል የሚገኘው ንስሐ በመግባት በልጁ ምንድነው የኃጢአት ስርየት በጥምቀት በኩል በጌታ በኢየሱስ በመለኮት ስልጣን የሚገኘው ኃጢአት እጥበት በጥምቀት አማካኝነት ይላል ተስፋ ለእናንተና ለልጆቻችሁ ጌታ አምላካቸው ወደ እነርሱ ለሚጠራቸው ለሩቅ ሰዎች ላሉት ነውና ይላል። የተስፋው ቃል ለእናንተና ለልጆቻችሁ ነው በማለቱ በቅዱስ ጥምቀት የሚገኘው መንፈሳዊ ትሩፋቶች የኃጢአት መታጠብ፣ ይቅርታ፣ የመንፈስ ቅዱስ ስጦታ ልትለው ትችላል። እዚህ ክፍል እንደተቀመጠው ለልጆችም ጭምር ነው ማለት ነው የተስፋ ቃል። ይሄ ልጆችም ለእናንተና ለልጆቻችሁ የሚለው ቋንቋ ነው ተስፋው ሕፃናትን የገደፈ አይደለም፣ ያገለለ አይደለም፣ ጎልማሶችን ብቻ ያካትታ አይደለም ምንልበት ምክንያት አንዱ ነው። ሌላው ጠንካራ መከራከሪያ ጊዜ እንደወሰድኩ ይገባኛል፣ ግን አንዴ ለተኩስ ብዬ ነው እና ሌላኛው መከራከሪያ አንደኛው ዮሐንስ መልእክት ምዕራፍ 2 ቁጥር 12 ላይ ያለ ንባብ ነው። አንደኛው ዮሐንስ መልእክት ምዕራፍ 2 ቁጥር 12 እና 13ን ስታይ ማነው ዮሐንስ ሲናገር መልእክቱን ሲጀምር ልጆቼ ብሎ ይጀምራል። የግሪኩ ቴክና የሚል ነው። እኔ እንድትሰሙኝ አይደለም፣ እዚህ የምትከታተሉ ማለት እንድትቀበሉኝ አይደለም። በወንጌላውያን ማዕቀፍ ውስጥ የተለያየ አስተምሮ አለ። መሰረታዊ በሆነ ጉዳይ ላይ ብንስማማም ነገር ግን ደግሞ ቤተ እምነታዊ የሆኑ መለያ አስተምሮቶች አሉ። ስለዚህ ቤተ እምነታዊ የሆኑ አስተምሮቶችን እኛ ወንጌላውያን ተከባብረን ነው መደማመጥ ያለብን። ሉትራን እንዴት ያስባሉ? እኛም ሉትራን ሕፃናትን ጥምቀት የሚቀበሉበትን መንገድ ስላወራው ሌሎች ሌላ ጴንጤቆስጣውያን በእንበር ሪፎርምድ እንበር ሌሎች ኦፌንድድ ሊሆኑ አይገባም። ሆነውም አያውቁም። በነገር ወይ ኦፌንድድ ከሆነ ካልቸራችን አልገባንም ማለት ነው።
ይሄ አንዱ ዳይቨርሲቲያችን ነው፣ የሚያጋጨን አይደለም። በቃ ነው እንደዚህ ነው የሚያምኑት። ጥሩ ክርክር ካስፈለገ መከራከር ሌላ ጉዳይ ነው እና የሆነ ቤተ እምነትን እየመታው እንዳለ ምናምን እንዳታስቡ። እንዴት እናስባለን የሚለውን እያስረዳው ነው። ስለዚህ እንዴት እናስባለን የሚለውን ደግሞ ማስረዳው ሊሆን ይችላል አይችልም በማለት ሳይሆን ጠንከር ብሎ በመቆም ነው። አንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 12 እና 13 ስታዩ ዮሐንስ መልእክቱን ሲጽፍ መጀመሪያ ምዕራፍ 1 ቁጥር 1 ላይ ልጆቼ ብሎ ያነሳል። በኋላ ይቅርታ ምዕራፍ 2 ቁጥር 1 ጀምሮ ስታነቡ ከዛ ምዕራፍ 2 ቁጥር 12 እና 14 ላይ ሲመጣ በክርስቲያን ማህበረሰብ ውስጥ 3 የተለያዩ የእድሜ እርከኖችን ያነሳል። አባቶች፣ ወጣቶች፣ ህፃኖች ይላል። ይከፋፍላል። አንደኛ ዮሐንስ መልእክት መጽሐፍ ቅዱስ የያዛችሁ ማየት ትችላላችሁ። ምዕራፍ 2 ከ12 እስከ 14 አባቶች፣ ወጣቶች፣ ህፃናት ይላል እና ህፃናት በሚለው ውስጥ የገባው የግሪኩ ቃል ፔዲያ የሚል ቃል። ፔዲያ የሚለው ቃል ደግሞ ትናንሽ ልጆች የሚለውን የሚያመለክት አገላለጽ እና ስለ ህፃናት ሲያወራ ምን ይላል? ህፃናት በክርስቶስ ስም ኃጢአታቸው ይቅር መባሉን ቁጥር 12 ላይ ይናገራል እና ቁጥር 13 ላይ ደግሞ አብን ያውቃሉ ብሎ ይናገራል። እንዴት ነው የኃጢአት ይቅርታ በክርስቶስ ስም ህፃናት ያገኙት? ህፃናት አይገባቸውም ከተባለ ማለት ነው። የኃጢአት ይቅርታ ለማግኘት ማገናዘብ ወሳኝ ነው ከተባለ እዚህ ክፍል ላይ ለምን ዮሐንስ ሲጽፍ ስለ ህፃናት ከአባቶችና ከወጣቶች ለይቶ ፔዲያ የሚለውን የግሪክ ቃል ተጠቅሞ ትናንሽ ልጆች የሚለውን ተጠቅሞ ምን ይላል? በክርስቶስ ስም ኃጢአታቸው ይቅር ተብሎላቸዋል የሚል ሐሳብ ያነሳል። ከዛ በኋላ ቀጥሎ ደግሞ ቁጥር 13 ላይ አብን አውቀዋልም ይላል። ስለዚህ የመዳን በረከት ተካፋዮች መሆናቸውን ያሳያል ማለት ነው። አብን ማወቅ የሚቻለው እንዴት ነው? ወንጌላት ላይ ስናነብ ማቴዎስ 11 ከ27 ጀምሮ ምንድነው ጌታ ኢየሱስ የሚለው? ወልድ ሊገለጥለት ከሚፈቅድ በቀር አብን የሚያውቅ የለም። ሰው ወልድ ሲፈቅድ ነው አብን ማወቅ የሚቻለው። ስለዚህ ማቴዎስ 11 27 ላይ ጌታ ኢየሱስ በምድር ላይ አገልግሎቱ ወልድ ሊገለጥለት ከሚፈቅድ በቀር አብን የሚያውቅ የለም። ስለዚህ ወልድ ራሱን ሲገልጥ ነው አብን የሚታወቀው በዛም ግልጠት ውስጥ እና እዚህ በአንደኛ ዮሐንስ ምዕራፍ 2 ቁጥር 13 ላይ አብን አውቀዋል ይላል ህፃናት። ይሄ እንዴት ሊሆን ይችላል? በእግዚአብሔር ዘንድ የማይቻል ነገር የለም። ስለዚህ ይሄ ኃጢአት ይቅርታ፣ እግዚአብሔር አብን ማወቅ የሚሉት ነገሮች በጆሐናይን መልእክት ውስጥ ከጥምቀት ውጪ ሊሆን አይችልም። ምክንያቱም ዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ ያ ነገር አለ። ጆሐናይን ኤፒስትል ውስጥ ጥምቀት የኃጢአት ይቅርታን እንደሚሰጥ እግዚአብሔርን የማወቂያ መንገድ እንደሆነ የተቀመጡ ነባቦች አሉ። በጣም ብዙ የመሟገቻ ነጥቦች አሉ። ብቻ አንድ ማወቅ ያለብን ነገር በሉትራን ትምህርት ውስጥ ህፃናት በእግዚአብሔር ጸጋ አማካኝነት በሚቸር እምነት በእግዚአብሔር ረቂቅ አሰራር እኛ በምናውቀው አይደለም፣ ረቂቅ አሰራር እግዚአብሔር ሁሉን ማድረግ ይችላል ብለን እናምናለን እና ይሄን የህፃናት ጥምቀት ባጭሩ